ሰላም ውድ የሊንጉዌስት አካዳሚ ቤተሰቦቻችን እንደምን አላችሁ? ሊንጉዌስት አካዳሚ ኦንላይን ትምህርትን በመስጠት ላይ ይገኛል። የምናስተምራቸው ትምህርቶች እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ትምህርቶችን በማስተማር ላይ እንገኛለን። መማር ለምትፈልጉ ልጆች በተለያዩ የሶሻል ሚዲያ አማራጮች በኢሞ፣ በዋትሳፕ ወይም ደግሞ በቴሌግራም በምናስቀምጥላችሁ ስልክ ቁጥር መማር ትችላላችሁ። በባለፈው ቪዲዮአችን የሌተር ኢን ሎንግ እና ሾርት ሳውንድ አይተን ነበር። በዛሬው ቪዲዮአችን ደግሞ የሌተር አይን ሾርት ሳውንድ የምናይ ይሆናል ማለት ነው። ቫውሎች አናባቢ ፊደላት የምንላቸው አጭርና ረጅም ድምፅ አላቸው ማለት ነው። ስለዚህ የሌተር አይን አጭር ድምፅ የምናይ ነው የሚሆነው። አጭር ድምጿ ሌተር አይ እንግዲህ አጭር ድምፅ ማለት ምንድን ነው ብለናል። ብዙውን ጊዜ ምን እንላቸዋለን? አንድ ቫውል ብቻ ሲኖራቸው ሾርት ሳውንድ እንላቸዋለን ማለት ነው። አይ በሾርት ሳውንድ ጊዜ እንደ ኢ ትነበባለች ማለት ነው። ስለዚህ አይን እንደ ኢ እናነባታለን ማለት ነው። ስለዚህ ኢ ደግሞ አናባቢዋን ሳድስ ፊደሉን ወደ ስንተኛው ትቀይረዋለች? ወደ ሶስተኛ ፊደል ትቀይረዋለች ማለት ነው። ለምሳሌ ፊደሉ ብ ከሆነ ይቺ ኢ ምንላት ወደ ሶስተኛ ፊደል ወደ ቢ ትቀይረዋለች ማለት ነው። ሳድስ ፊደሉ ስ ከሆነ ወደ ሶስተኛ ፊደል ወደ ሲ ትቀይራቸዋለች ማለት ነው። ስለዚህ ይቺ አይ በሾርት ሳውንድ ጊዜ እንደ ኢ ትነበባለች ማለት ነው። ወደ ምሳሌዎቹ ስንሄድ እዚህኛው ላይ በእንግሊዘኛ ተቀምጦላችኋል። እዚህኛው ላይ እንዳለ እንግሊዘኛ ነበቡ፣ በአማርኛ ማንበብ ለምትችሉ አስቀምጬላችኋለሁ። እዚህኛው ላይ ደግሞ የአማርኛ ትርጉሙ ምን ማለት እንደሆነ አስቀምጬላችኋለሁ ማለት ነው። ስለዚህ የእንግሊዘኛው አነባብ ቢጠፋችሁ እዚህ ጋር በአማርኛ ስለጻፍ ማግኘት ትችላላችሁ። ትርጉሙን ደግሞ እዚህኛው ላይ ማየት ትችላላችሁ ማለት ነው። ስለዚህ እዚህኛው ላይ ኤስ አይ ቲ ይላል። ስናነብ ኤስ ኮንሶናንት ሌተር ስለሆነ እንደ ስ ይነበባል። አይ እዚህ ጋር ሾርት ሳውንድ ስለሆነች አይ እንደ ኢ ትነበባለች። ቲ እንደ ቲ ይነበባል። ስለዚህ ስ ኢ ት ነው የሚለው ስናነብ ስ ኢ ት። ነገር ግን ስ ኢ የሚለው ስን ኢ ስላለች ወደ ሲ ትቀይራታለች፣ ወደ ሶስተኛ ፊደል ትቀይራታለች ማለት ነው። በአንድ ላይ ሲሆን ሲት ብለን እናነባለን ማለት ነው። ሲት ይሆናል። ሲት ማለት ትርጉሙ መቀመጥ ማለት ነው። ቢ አይ ጂ ነው የሚለው እዚህኛው ላይ ቢ እንደ ብ ትነበባለች፣ አይ እንደ ኢ ትነበባለች፣ ጂ እንደ ግ ትነበባለች። ድምፁ ብ ኢ ግ ይሆናል። ብ ኢ የሚለው ወደ ሶስተኛ ፊደል ይቀየራል፣ ወደ ቢ ይቀየራል። አንድ ላይ ሲሆን ቢግ ብለን እናነባለን። ቢግ ቢግ ማለት ትልቅ ማለት ነው። ቲ አይ ጂ ነው የሚለው ፒ እንደ ፕ ይነበባል፣ አይ እንደ ኢ ትነበባለች፣ ጂ እንደ ጂ ይነበባል። ፕ ኢ ግ ነው የሚለው ፕ ኢ የሚለው ወደ ፒ ይቀየርና ፒግ ብለን እናነባለን። ፒግ ፒግ ማለት አሳማ ማለት ነው። አሳማ ማለት ነው። እዚህኛው ላይ ስንመጣ ኤፍ አይ ኤስ ኤች ነው የሚለው ኤፍ እንደ ፊ ይነበባል፣ አይ እንደ ኢ ትነበባለች። ኤስ ኤች የሚለው በአንድ ላይ እንደ ሺ ይነበባል። ይህንን ፍ ኢ ሽ ይሆናል። ፍ ኢ የሚለው ወደ ፊ ይቀየርና ፊሽ ብለን እናነባለን ማለት ነው። ፊሽ ፊሽ ማለት አሳ ማለት ነው። ኤም አይ ኤል ኬ ነው የሚለው ኤም እንደምትነበባለች፣ አይ እንደ ኢ ትነበባለች፣ ኤል እንደ ል ትነበባለች፣ ኬ እንደ ክ ትነበባለች። ም ኢ ል ክ ም ኢ የሚለው ወደ ሚ ይቀየራል። በአንድ ላይ ሲሆን ሚልክ ብለን እናነባለን። ሚልክ ማለት ወተት ማለት ነው። ኤች አይ ኤል ኤል ነው የሚለው ኤች እንደ ህ ትነበባለች፣ አይ እንደ ኢ ትነበባለች፣ ኤል እንደ ል ትነበባለች። ህ ኢ ል ህ ኢ የሚለው ወደ ሂ ይቀየርና አንድ ላይ ሲሆን ሂል ብለን እናነባለን። ሂል ማለት ኮረብታ ማለት ነው። እዚህኛው ላይ ኤፍ አይ ኤል ኤል ኤፍ እንደ ፍ ትነበባለች፣ አይ እንደ ኢ ትነበባለች፣ ኤል እንደ ል ትነበባለች። ፍ ኢ ል ፍ ኢ ል ፍ ኢ የሚለው ወደ ፊ ይቀየርና ፊል ብለን እናነባለን ማለት ነው። ፊል ፊል ማለት መሙላት ማለት ነው። ኤስ ኤች አይ ፒ ኤስ ኤች እንደ ሺ ይነበባል፣ አይ
እንደ ኢ ትነበባለች። ፒ እንደ ፕ ትነበባለች። ስለዚህ ኤስኤች አይ የሚለው ሺ ሶስተኛዋ ፊደል ይቀየራል። ሺፕ ብለን እናነባለን። ሽ ኢ ፕ የሚለውን ወደ አንድ ላይ ሲመጣ ሺፕ ብለን እናነባለን ማለት ነው። ሺፕ ማለት መርከብ ማለት ነው። ኤስኤች እንደ ቺ ይነበባል። አይ እንደ ኢ ትነበባለች። ሲኬ እንደ ክ ይነበባል። ች ኢ ክ በአንድ ላይ ሲሆን ቺክ ብለን እናነባለን። ቺክ ማለት ጫጩት ማለት ነው። አር አይ ኤን ጂ አር እንደ ር ትነበባለች። አይ እንደ ኢ ትነበባለች። ኤን እንደ ን ትነበባለች። ጂ እንደ ግ ትነበባለች። አንድ ላይ ሲሆን ር ኢ ን ግ ርኢ የሚለው ወደ ሪ ይቀየርና ሪንግ ይሆናል ማለት ነው። ሪንግ ማለት ቀለበት ማለት ነው። ኤስ አይ ኤን ጂ ኤስ እንደ ስ ትነበባለች። አይ እንደ ኢ ትነበባለች። ኤን እንደ ን ትነበባለች። ጂ እንደ ግ ትነበባለች። ስ ኢ ን ግ ስ የሚለው ወደ ሲ ይቀየርና ሲንግ ብለን እናነባለን። ሲንግ ማለት መዘመር ማለት ነው። ደብሊው አይ ኤን ደብሊው እንደ ው ትነበባለች። አይ እንደ ኢ ትነበባለች። ኤን እንደ ን ትነበባለች። ው ኢ ን ው ኢ የሚለው ወደ ዊ ይቀየርና ዊን እንላለን። ዊን ማለት ማሸነፍ ይሆናል። ኤም አይ ኤስ ኤስ ኤም እንደ ም ትነበባለች። አይ እንደ ኢ ትነበባለች። ኤስ እንደ ስ ትነበባለች። ም ኢ ስ ሚስ ይሆናል ማለት ነው። እዚህ ላይ የምታያቸው ቃላት በሙሉ የሌተር አይ ሾርት ሳውንዶች ናቸው ማለት ነው። እንደ ኢ እናነባቸዋለን ማለት ነው። ስለዚህ ይህንን ቪዲዮ ደጋግማችሁ በማየት በደንብ መያዝ ትችላላችሁ ማለት ነው። ልምምድ አድርጉ። ሌላ ፊደላትን ልምምድ በማድረግ መያዝ ትችላላችሁ። የዛሬ ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ይሁኑን። መልካም ጊዜ፣ መልካም ቆይታ።